በ4,400,000 ብር በሚሸጥ መኪና ላይ የገዛሁትን ኮፊ ላሳያችሁ። ዛሬ በቻይና ጆንሻን ከተማ ላይ ለስራ እየተዘዋወርኩ በነበረበት ሰዓት ይሄን በመሰለ ታንክ 300 መኪና ላይ ኮፊ እየሸጠ አንድ ሰው አየሁኝና እስኪ ጠጋ ብዬ እንዴት እንደሚሰራና ስንት ብር ኮፊው እንደሚሸጥልኝ፣ ምክንያቱም 4,400,000 ብር አውጥቶ ኮፊው ምን ያህል ሊያወጣ ይችላል የሚለውን ለማየት ጠጋ ብዬ ነበረ። ኮፊን ብቻ አይደለም ሌመን ቲም አንድ ላይ ይሸጣልና ሜኑ ከ16 እስከ 14 አርኤምቢ ድረስ ነው። ማለትም ወደ በኢትዮጵያ ከ300 እስከ 350 ብር ብቻ ነው የሚሸጣቸው ነገሮች እዚህ ጋር ያሉት የሚያወጡት ማለት ነው። እና በጣም ነው የገረመኝ እኔ ፐርሰናሊ። እናንተ ብትሆኑ 4,400,000 ብር የሚያወጣ መኪና ላይ ኮፊ ትሸጣላችሁ ወይስ መኪናውን ገዝታችሁ ለሌላ አገልግሎት ታውሉታላችሁ ወይስ ብሩን ራሱ ሌላ ቢዝነስ ላይ ታውሉታላችሁ እንደ ቢዝነስ ስታስቡት? ምክንያቱም ይሄን ሁሉ ብር አውጥቶ በገዛው መኪና ላይ 300 ብር ብቻ ነው አንድ ኮፊ እየሸጠ ያለው። እኔም አይስድ ላቴ ነበረ የጠጣሁት፣ የከፈልኩት 14 አርኤምቢ ብቻ ነው። ያው እዛው ያያችሁት ሁሉ ነገር ፍሬሽ በሆነ መልኩ ጽድት ያለ ኮፊ ነው የሚሸጠው። ኮፊውም ቴስቱ እጅግ በጣም አሪፍ ነበረ። እናንተ ይሄን ያክል ብር ቢኖራችሁ 4,400,000 ብር ኖሯችሁ እንደዚህ አይነት ስራ ትሰራላችሁ ወይስ ሌላ ነገር ላይ ታውሉታላችሁ? እስኪ ኮሜንት ላይ አሳውቁኝ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ። መልካም ቀን።